ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስም ጠላቶቻችሁ ወድቀዋል። ጠላቶቻችሁ ደምስሷል። የሚያሳድድ ማጣት፣ አለመከናወን፣ አለመስተካከል ሁሉ ነገር ከሽፏል። አሁን የእግዚአብሔር እጅ ጣልቃ ገብቷል። መረጃ መዝሙረኛው ዳዊት ምዕራፍ 20 ከቁጥር 7 ላይ ደርሰን እንመለከት። ተከታተሉኝ እስከ መጨረሻ። እነዚያ በሰረገላ እነዚያ በፈረሱ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ 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 እንላለን። እነርሱ ተሰናከሉና ወደቁ፣ እኛ ግን ተነስተን ጸንተን ቆመን። መቆም ይሁንላችሁ፣ መሄድ ይሁንላችሁ፣ ሰብካችሁ አገልግላችሁ ጸልያችሁ በፍሬ ላይ መቆም ይሁንላችሁ። የጠላቶቻችሁ አይን፣ የጠላቶቻችሁ እቅድ፣ የትኛው ስብሰባ ተበትኗል። እናንተ የእግዚአብሔር ልጅ እስከሆናችሁ ድረስ ሌላው ሁሉ ነገር ዝም ብሎ ይንጫጫል። እናንተ አምልጣችኋል። ክብር ለእግዚአብሔር ይሁን።